ወላሂ ወተላህ ይህን አንቀጽ ቆም ብላችሁ ካስታወሳችሁ በሚገባ ካስተዋላችሁ እቅሲሙ ቢላሂ አለዚ ረፈዐ አሰማአ ቢልዐመድ ልብ ላለው ሰው ቀጥታ ወደ አካውንቱ ገብቶ ስለ ዘረኝነትም ሆነ ስለሆነ እንከፍነትም ሆነ ስለ ድንቁርናም ሆነ ስለ ጅህልናም ሆነ የተዛለለችበትን የዘለለበትን ገብቶ ያጠፋዋል። ምክንያቱም ይሄ መቼ እንደሚከሰት አያውቀውምና። ይሄ አሁን የምጠቅስላችሁ አንቀጽ የሚናገረው ንግግር መቼ አንቺ ላይ አንተ ላይ እኔ ላይ እንደሚመጣ አናውቅምና ምን ይላል አላህ? ፈለውላ ኢዛ በለገቲል ሑልቁም ማለት ሞት ወይም ሩህ እጉሮሮ ሑልቁም ማለት እዚህ ጋ ይሄ ነው። እጉሮሮ ላይ በደረሰች ጊዜ ወአንቱም ሒነኢዚን ተንዙሩን ያ ከፈራ ያ ፈጀራ ያ ፈሰቃ አንቀጹ እንደዛ ነው እያለ ነው። ከሃዲያኖች እናንተ ፋሲቆች እናንተ ሙጅሪሞች ሆይ እናንተ ዛሬ ሞቶ መቀስቀስ አለ ስትባሉ እምቢ እያላችሁ ነው አይደለ? እሺ እናንተ ዛሬ በምታምኑበት መንገድ እንምጣላችኋል። አላህ ሞት አንድን ጓደኛችሁን ወዳጃችሁን የሚያብድላችሁን የሚዘልላችሁን ጎሮሮ ላይ ሲደርስ ቁመ እንደዚህ ታየዋለህ እያልን አንቀጹ አላህ ወላሂ ያኒ ፍንትው ያለ ሁጃ እጅ ከፍንጅ የሚይዝ መረጃ ነው። መረጃ እንደዚህ ቁመህ እያየኸው ፈለውላ ኢዛ በለገቲል ሑልቁም ሞት ጉሮሮውን ሲይዘው መጥቶ ሩሑ ስትደርስ እያየኸው አለ ወአንቱም ሒነኢዚን ተንዙሩን ያ ወዳጃችሁ ያ ጓደኛችሁ ያ ልጃችሁ ያ አጎታችሁ ያ ቤተሰባችሁ ያ የምትደግፉት ኃይል እየተተያያችሁ ወአንቱም ሒነኢዚን ተንዙሩን እናንተ እነሱን እየተመለከታችሁ ሳለ ያንን ሟቹን ማለት ነው። ወነሕኑ አቅረቡ ኢለይህ ሚንኩም እኛ በመላይኮቻችን በእውቀታችን በመመለከታችንና በመስማታችን ከእናንተ የበለጠ ወደዛ ወደ ሟቹ ቅርብ ነን አለ አላህ። ወላኪን ላ ቱብሲሩን ነገር ግን እናንተ አትመለከቱንም አለ አላህ። መላይካዎችንም አትመለከቷቸውም። የተቀመጡ መላይካዎች አሉ እዛ ጋር ነፍስ ግቢ ነፍስ ውጪ እየጎተቱት ያሉት እናንተ ግን አታዮችም አለ። ወአንቱም ሒነኢዚን ተንዙሩን ወነሕኑ አቅረቡ ኢለይህ ሚንኩም ከእናንተ የበለጠ ከአባት አጠገብህ ነው ውሃ እየደፋብህ ካለው ወንድም አጠገብህ እጅን ይዞ ምን ነው ወንድም እያለ ካንተ ጋር ከሚፋጋው የበለጠ የኔ መላኢካዎች ወደ እነሱ ቅርብ ናቸው፣ ግን እናንተ አታያቸው ይላል አላህ። ወላኪን ላ ቱብሲሩን አለ ነገር ግን አትመለከቷቸውም እኮ አለ። ፈለውላ ኢን ኩንቱም ገይረ መዲኒን አለ። ጥያቄ ነው እዚህ ጋር ከዛ በኋላ አሁን በምትሰሩት ስራ፣ አሁን በምትዘሉት፣ አሁን በምትለነፉት፣ አሁን በምትባልጉት፣ አሁን በምትክዱት አንተሳሰብም አላህ ፊት ቆሞ መጠየቅ የለም የውመል ቂያማ የለም ብላችሁ የምታስቡ ከሆናችሁ ግን ማትተሳሰቡ ብትሆን ኖሮ ተርጂዑን ኢን ኩንቱም ሳዲቂን በቃ ይችል ልትወጣ የደረሰችን ነፍስ መልሷት እስቲ ያለ አላህ። በቃ አናምንም ብላችሁ እስቲ መልሷት።